ቁርአን መዳኛችን መመሪያችን ብርሃናችን እንዳንጠፋ መንገድ ስተን መመለሻ አቅጣጫችን እንዲፈካ ልቦናችን ቅን እንዲሆን ገጽታችን ቁርአን የሁል ጊዜ ድስቱራችን የጌታ ቃል የፈጣሪ አምላካችን የአንድ አላህ ያሸናፊው የሁላችን ቁርአን ከሰማያት ጥበበኛው የላከልን ጥበብ ሞልቶ የለገሰን ልናነበው ልናደምጠው ልናምንበት ልንሰራበት ልናፈቅረው የምንጠቅሰው መረጃችን የአኺራ መፈለጊያ የዱንያ ኮምፓሳችን ቁርአን በመልአኩ ጅብሪል በኩል የመጣልን የነቢያት መደምደሚያ ተሸልመው ያደረሱን ቁርአን አይደለዝ አይሰረዝ የጥበቃው ኃላፊነት የጌታችን በሰሃቦች ታቢኢዮች በሰለፎች አስተማማኝ ቅብብሎች የደረሰን ሳይቋረጥ ሳይዛባ ክፍተት ሳይኖር በእጃችን የገባልን የሁል ጊዜ የሚያኮራን ሙዕጂዛችን ቁርአን ምዕራፎቹ አንቀጾቹ ቃላቶቹ ፊደሎቹ የስብስብ ዘዴዎቹ የቅንብር ብልሃቶቹ የመልእክት ይዘቶቹ የማስረዳት ብቃቶቹ የሽግግር ውበቶቹ ያቋቋም ጥበቦቹ ሲደመጡ ልብን ገዝተው የመማረክ ትንግርቶቹ ሲነበቡ የመጣፈጥ ሚስጥሮቹ ይማርካል ሁሉን አቀፍ ቅመሞቹ ቁርአን ወደር አልባው ኪታባችን የምንይዘው ከፍ ያደረገን መላቂያችን ተቃራኒው ማሸነፊያ መሳሪያችን የአንድነት አርማ ጥላ ከለላችን ሐራም ሐላል ጥቅም ጉዳት መለያችን ግራ ቀኙን ቁልቁል ዳገት ማወቂያችን ለአስተዳደር መንግስታዊ መርሃችን ችግር ፍቺ ማህበራዊ ክስተቶችን የቤተሰብ የግለሰብ መንሃጃችን ቁርአን ታሪኮቹ ትንቢቶቹ ክልከላና ትእዛዞቹ የምርምር ግፊቶቹ ወደ እውነት ወደ ዕውቀት የጥቆማ ብርሃኖቹ የዳዋ ስልት ዘዴዎቹ ወቅታዊና አንገብጋቢ ሁሉን አቀፍ መርሆቹ ቁርአን የአህካሞች ቅንብሩ የትረካ አማማሩ ከግጭቶች የመንጻቱ ካሰልችነት መለየቱ ያሳየናል የቁርአንን ታላቅ ሆኖ እስከዛሬ መገኘቱ ቁርአን ለ15 ክፍለ ዘመን መጠበቁ ስሙ ዝናው ቅንጣት ታክል ለውጥ ቅናሽ ሳይገጥመው ጭማሪና ድለዛዎች ሳያገኘው ቁርአን አለ በእጃችን ሆኖ ሄው ቁርአን ከፊደሎች ከቃላቶች አረፍተ ነገር ከአንቀጾች ሳይገኙ ልጅነቶች መሪ ሆኖ የኪታቦች ሚጣጣሙ ሚረዳዱ ተያይዘው የሚሄዱ ቁርአን ዋናው ግቡ መልእክቱ የቆመበት መሰረቱ የሰው ልጅ የሚጣራበት ጋኔኖችን የሚመራበት መላእክትን ያዘዘበት ነቢያትን የላከበት ልንገዛ አንድ አላህን ብቸኛውን ፈጣሪያችን ልንርቃቸው አማልክትን ላንገዛ ፍጡራንን ጣዖታትን ምድሮችና ሰማያት በውስጣቸው የሚገኙት የሱ ባሮች ናቸውና ከሱ ትእዛዝ አይወጡ ምን ቢገዙ ቢተልቁ ከሀያሉ አይበልጡ ተፈጠሩ በሱ ጥበብ ይኖራሉ በሱ ገደብ እንዲጠፉ ከፈለገ ከልካይ የለው ካደረገ የሱ ቃል ነው ቁርአን ፈጣሪያችን አምላካችን ኃያል ንጉስ ጌታችን ተናገረ በቀጥታ የመንፈሳችን ደስታ አካላችንን የሚያበረታ ልባችንን የሚያፍታታ የአእምሮአችን እርካታ ቁርአን ሁሉም ቢጥር ቢሰባሰብ ዓለም ሁሉ ቢረባረብ የቁርአንን ቢጤ ማግኘት ልክ እንደሱ ማዘጋጀት ሁሉም ቢጥር ቢሰባሰብ ዓለም ሁሉ ቢረባረብ አልቻሉትም አይችሉት 10 አንቀጽ እንኳን ማምጣት ቁርአን ሙዕጂዛችን ዓለማትን መብለጫችን በሱ ብንሄድ ብንሰራበት ኋላ ፊትን ብናይበት ከልጅነት አይናችንን ብንከፍትበት ጉሮራችን ቢርስበት ወጣት ሆነን ብንኖርበት በእርጅና ብንሄድበት ለሁላችን በቁርአን ሙሉ ህይወት የሚሆነን ቁርአን የግለሰብ ሂደቶችን ማህበራዊ ህይወታችን ሀገር አቀፍ መንሃጃችን የዓለም መሪ መፍትያችን ችግር ፈቺ ቁርአን ስናነቦ ስናዳምጥ ጣፋጭ ሁሉን የሚበልጥ የልብ ማሩህ ህይወትን የሚያጣፍጥ ሰላም ደስታን የሚሰጥ ቁርአን ሁሌም አዲስ ማይጠገብ ተፈቃሪ ቀልብ የሚሰጥ እንቁ ዕውቀት የሚቀልብ